يا السلام الله. عليكم يسوع. وعليكم السلام ورحمة الله وبركاته. ሰላም ነው። لا الحمد لله. ኦኬ ሪከርድ ላድርግና አንድ ጥያቄ ያለኝ በደንብ እንድታብራራልኝ እፈልጋለሁ። هاي አላህ እኛ እሱን ብንገብረው የሚጠቀመው ነገር አለ እንዴ? من بنلا ብንገብረው ማለት ምንድን ነው እንግዲህ በአማርኛ لكو بنسر لتنا ብናመልከው الله سبحانه وتعالى بنا ملكه يمتكمو نجر الله يلا. ባናመልከውስ የሚጎዳው ነገር አለ? الله سبحانه وتعالى بنا ملكه بنكدو يميقوداو نجر الله يلا. እኛን ለምን ፈጠረን? كسود نجرهنا الله سبحانه وتعالى يعني يفترن لمندنو لا أملكه نو يا أملكه ما أنه يمتكمو كتبالا يعني راساتنا እኛ ብንክደውስ ማንን ነው የሚጎዳው? ራሳችንን ነው የሚጎዳው። ብንጠቀም ወደ እርሱ እንቀርባለን፣ ከእርሱ ዘንድ ትልቅ ደረጃ እናገኛለን። ብናመልከው፣ ብንክደው ደግሞ ከእርሱ ዘንድ እንርቃለን፣ የእርሱን ቅጣት ይጠብቀናል። አላህ ስብሓነሁ ወተዓላ ይህን በሐዲስ አልቁድሲ ላይ ሲናገር ምን ይላል? የብነ አደም የአደም ልጆች ሆይ አለ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ሚንኩም لما زاد ذلك من ملك شيء في ملك شيئا. يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل واحد منكم لما نقص ذلك من ملك شيئا. أنا يا آدم لجوج فيا لك الله በአንድ እኔም በሚያምጽ ሰው ልብ ላይ ብትሆኑ ሁላችሁ ልክ እንደዚህ አንድ ሰው እንደ አማጺ ሰው ብትሆን ከእኔ ስልጣን የሚቀንስ ነገር የለም ማለት ያቸው። ስለዚህ ተጠቃሚዎቹ ማናቸው? የሰው ልጆች ናቸው። ያ ስለተገዛ የሚጨምርለት ነገር አይደለም። እርሱ ሁሌ ከሁሉ በላይ ነው። ምንም የሚያስፈልገው ነገር አይደለም። ወላሁ ገኒዩን ዐኒል ዓለሚን። እኔ አምላካቸው አላህ ከዓለማት የተብቃቃ ሆነኝ አለ። ሰላም ዩዒዝ መን የሻእ ወዩዚሉ መን የሻእ ወየርፈዑ መን የሻእ ወየኽፊዱ መን የሻእ። የፈለገውን ከፍ ያደርጋል፣ የፈለገውን እርሱ ዝቅ ያደርጋል። የፈለገውን ይሾማል፣ የፈለገውን ያወርዳል። ያሻውን የሚፈልገውን የሚሰራ ምን ይፈልጋል? ኢነላሀ የፍዐሉ ማ የሻእ። እኔ አምላካቸው አላህ ያሻኝን እሰራለሁኝ አለ። ኢነላሀ የፍዐሉ ማ ዩሪድ። እኔ አምላካቸው አላህ የፈለግኩትን እሰራለሁኝ እያለ ይናገራል። ታዲያ እኛ መገዛታችን ለማን ነው የሚጠቅመው ከተባለ ለራሳችን ነው። ይታላል ወደ እርሱ ያቀርበናል። አላህ ሱብሓነሁ ወተዓላ የእርሱን ጸጋ ይሰጠናል ብንገዛ። ብንክደው ደግሞ ከእርሱ እንርቃለን፣ የእርሱን ቅጣት ተገቢዎች እንሆናለን። እሺ ነው። ስለዚህ እኛ በምክንያት አይደለም ማለት ነው የተፈጠርነው፣ ለእሱ ጥቅም ሳይሆን ለራሳችን ስንል የተፈጠርነው። እዚህ ላይ ምክንያት አይደለም የተፈጠርነው አትበሉን። ማችል ምክንያት አለ። የተፈጠርንበት ለአምልኮ ነው። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጋኔኖችን እኔን በብቸኝነት እንዲገዝኝ እንጂ አልፈጠርኳቸውም ማለት። የተፈጠርንበት ምክንያት ምንድን ነው ከተባለ ለአምልኮ ነው። ያ አምልኮ ማንን ነው የሚጠቅመው ታዲያ ከተባለ እኛን የሰው ልጆችን ነው። ገብተዋል። ብንክደውስ ማንን ነው የሚጎዳው? እኛን የሰው ልጆችን። ፈጣሪ የሚጎዳ የሚጠቀመው ነገር አለ ወይ በዚህ ነገር ላይ? በፍጹም የለም። እርሱ እሺ እንደዚህ አይነት ጥያቄ ስናነሳ ካፊር እንሆናለን እንዴ? ላ አትሆንም፣ አትሆንም። ባለማወቅ ሰውየው ጥያቄ ቢያነሳ ካፊር ነው። አንድ ይሄ ነው። አንድ ጥያቄ ልጨምርና ወርዳለሁ። የሴት ልጅ ግርዛት ላይ ምን አይነት አመለካከት አለ? የኔ አመለካከት ምን ያደርጋል? የአላህና የመልክተኛ በሸሪያው ይቻላል ወይስ አይቻልም? ይወተኛለሽ። የሴት ልጅ ግርዛትን አስመልክተው የመጣው ወንድ ልጅን ነው። ወኢዝ ብተላ ኢብራሂም ረብሁ ቢከሊማቲን ይላል አላህ ሱብሓነሁ ወተዓላ በቁርአን ላይ። እኔ ኢብራሂም ዓለይሂ ሰላምን በፈተንኩት ጊዜ እያለ ይናገራል። ከፈተናቸው ፈተናዎች ኢነላህ ብተላ ኢብራሂም ቢኸምሲን ምንሁ ልኺታን አሉ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። አላህ ኢብራሂምን በአምስት ነገራቶች ፈተነው። ከእርሱ መካከል አንደኛው ግርዛት ነው። ይህንንም ትእዛዙን ፈጸመ፣ ትውልዶቹም እንዲፈጽሙ ታዘዙ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ወንድ ልጅ ነው እንዲገረዝ የታዘዘው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከምሱን ሚነል ፊጥራ ወሚንሁ ልኺታን አሉ። አምስት ነገራቶች ከተፈጥሮ ግዴታዎች ናቸው፣ ከእነርሱ መካከል አንደኛው መገረዝ ነው አሉ። ይህ ነው። በሌላ ሐዲስ ላይ ወንድን ሴትን ይመለከታል ብለው የሚናገሩ ሰዎች የትኛውን ሐዲስ ማንሳት ነው? ናግባ ልክ ላለኝ በሌላ ሐዲስ ላይ ሰዎች ምንድን ነው የሚሉት? ኢዘ ልተቃ አልኺተታኒ ፈቀድ ወጀበ አልጉስል። ኢዘ ልተቃ አልኺተታኒ ፈቀድ ወጀበ አልጉስል። ሁለት ብልቶች በተገናኙ ጊዜ ትጥበት ግዴታ ሆነ ይላል።
ኺታን የሚለውን ቃል እዚህ ቦታ ላይ ማን ነው ብልት የሚለውን ቃል የተጠቀሙት ነቢያችን ሰለላሁ ዐለይሂ ወሰለም ኺታን ግርዞች በሚል ነው። ስለዚህ ግርዞች ካለ ሁለቱም ወንድንም ሴትንም መገረዝን ያመላክታል ይላሉ። እንደዛ አይደለም። የሐዲሱ ትርጓሜ ምንድነው? ኺታን ማለት የፈለጉት ነብዩ ሰለላሁ ዐለይሂ ወሰለም ብልቶች ከተገናኙ ለማለት ነው። ያልተገረዘ ሰው መገናኘት ይችላል። ያን ነገር ባለማድረጉ ይጠየቃል፣ ወንጀለኛ ይሆናል እንጂ ግንኙነት እንዳያደርግ ኃጢአት ነው በእርሱ ላይ አልተባለ። አያቸው አይደለ? ስለዚህ ኺታን የሚለው ብልቶች ከተገናኙ ለማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ እየተናገሩ ያለው ስለ ትጥበት ነው። ስለ ትጥበት ነው። አሁን እዚህ ቦታ ላይ ይህን ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ትጥበት መቼ ግዴታ እንደሚሆን በማን ላይ ሰዎች ተካልፈው ነው የመጡትና የጠየቋቸው። ቅዱሳኖች ይህን ያዩና ስለ ብልት ነው እንዳለ እስልምና የሚያወራው መቼ ትጥበት ማድረግ እንዳለባቸው ያስተምሩ። መዝይ ሲወጣ መንይ ሲወጣ የትኛው ትጥበት በክርስትና ወፍ አይታወቅም። ኢስላም ይሄን ነገር መተብራራው ለሰው ልጆች ተጨማሪ እውቀትን ይዞ ሂዶ ማመስገን ሲገባው ኢስላም እስልምና ስለ ብልት ነው የሚያወራው፣ ስለ ስፐርም ነው የሚያወራው። ስለ ንጽህና ካላወራ ስለምን ያወራ? እንግማ እንደዛ ምሻል ለናንተ ለሷ። ለማንኛውም ይሄ ሐዲስ የተጠቀሰበት ምክንያት ከሙሃጅሮችና ከአንሷሮች መጥተው እናታችን አይሻን ይጠይቃሉ። ሐዲሱን ያስተላለፈችው እናታችን አይሻ መጡና ምን አሉ? አንድ ሰው ሚስቱን ከተገናኘ ነው ሻወር ግዴታ የሚሆንበት አሉ። ሌላኛው ደግሞ አይ የዘር ፈሳሽ ከፈሰሰው ነው ግዴታ የሚሆነው አሉ። ተካለፉ ሰዎች። አያቸው አይደል? ሰውየው ሚስቱ ሲገናኝ ጊዜ የዘር ፈሳሽ ከፈሰሰው የዛኔ ነው ትጥበት ሻወር ግዴታ የሚሆንባቸው ባልና ሚስት አሉ። ሌሎች ሰሃቦች ደግሞ ምን አሉ? አይ ብልትና ብልት እስከተነካካ ድረስ የዘር ፈሳሽ ፈሰሰም አልፈሰሰም ትጥበት ግዴታ ይሆናል ብለው ተካለፉ። አያችሁ፣ ሰሃቦች በሚካለፉ ጊዜ ወደ እናታችን አይሻ ጋር ይመጣሉ። እርሷ የእውቀት ባለቤት ነች። የእውቀት ባለቤት ነች። መጡ አይሻ ጋር ጠየቋት። እርሷ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም የሰማቸውን ዘገበችላቸው። ችግራቸውን መፍትሄ ሰጠቻቸው፣ ፈትዋ ሰጠቻቸው። ምን አለች? ፈኢኒ ቀድ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢዛ ልተቀል ኺተታኒ ፈቀድ ወጀበል ጉስል የሚለውን ሐዲስ የዛኔ ተናገረች። እኔስ የአላህ መልእክተኛን እንዲህ ሲሉ ሰምቻቸዋለሁኝ። መቼ ትጥበት ግዴታ እንደሚሆን ማለት ነው። ሁለት ብልቶች እስከተገናኙ ድረስ ትጥበት ግዴታ ሆኗል ብለዋል አሉ። ስለዚህ የዘር ፈሳሽ ፈሰሰም አልፈሰሰም ግንኙነት ብልትና ብልት መገናኘቱ ብቻ ትጥበትን ግዴታ ያደርጋል ማለት ነው። ይሄ ሆነ መልሱ ማለት ነው። ሲጀምር እየጠየቁ ያሉት የዘር ፈሳሽ ከወጣና ካልወጣ ነው ወይ ግንኙነት ማን ሻወር የሚያስወስደው የሚለው። ስለዚህ እናታችን አይሻ በምን ገለጸች? ብልቶች የሚለውን ቃል ተወችውና ግርዞች በሚለው ቃል ተናገረቻቸው። ስለዚህ ሴት ልጅ ትገረዝ ይላል እስልምና። ላ ትገረዝ የሚል የለም። ብልት የሚለውን ቃል ላለመጠቀም ፈልጋ ግርዞች ብላ ያኛውን ቃል ተጠቅማ ነው እንጂ ሌላ አይደለም። የፈለገችበት ምንድን ነው ከተባለ ብልቶች የሚለውን ቃል ፈልጋበት ነው። ይሄ ነው።